ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደት ናችሁ? ዛሬ የምናየው ካርድ ስንሞላ የሚቆርጥብን ሰዎች በቀን 5 ብር 10 ብር ወይም ከዛም በላይ የሚቆርጥብን ሰዎች አለ ማለት ነው። ቀጥታ አሁን ሞልቻል ነበር አሁን እንደዚህ ይሄ ሁላ ሊወስደው ወይም ሊቆርጠው ቻለ ለምንል ሰዎች ሁነኛ መፍትሄ ነው። ካርድ በተደጋጋሚ የሚቆርጥብን ምክንያት ምንድነው? ጥያቄ በኤስኤምኤስ የሚጠይቁ ሰዎች አሉ። ያንን ጥያቄ ስንመልስ ወይም ደግሞ አንዳንድ የምክር አገልግሎቶችን ወይም የስፖርት ዜናዎችን ወይም ሰበር ዜናዎችን የሚያሰሙን አንዳንድ የኤስኤምኤስ አገልግሎት የሚሰጡ ድርጅቶች አሉ። ለነዛ ድርጅቶች ኦኬ ብለን እንመዘገብና ለመጀመሪያ ቀን ይመስለናል፣ ግን አንድ ጊዜ ከተመዘገብን በኋላ ዴይሊ የሚቆርጡት ነገር ይኖራል ማለት ነው። 5 ብር ሊሆን ይችላል፣ 3 ብር፣ ልክ እንደ አገልግሎት አሰጣጣቸው የሚቆርጡብን ይሆናል ማለት ነው። እና ይህንን አገልግሎት አንድ ጊዜ ኦኬ ብለን ስቶፕ ሳንል ስለምንቶ በኋላ የትኛው ሳይት እንደተመዘገብን እንረሳዋለን ማለት ነው። ስለዚህ ለሱ ሁነኛ መፍትሄ ነው ዛሬ ይዤላችሁ የቀረብኩት ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩት። ነባር ከሆናችሁ ደግሞ ላይክ በማድረግ ለብዙ ሰው እንዲደርስ አድርጉ ማለት ነው። አንድ የኢትዮ ቴሌኮም ኮድ አለ። እሱን ተጠቅመን ቀጥታ እስከዛሬ ሳናቅም አውቀንም የተመዘገብናቸውን ሁሉንም ሳይቶች ኦፍ እናደርጋለን ማለት ነው። እሱን እንደምናደርግ አብረን እናያለን። በመጀመሪያ እዚህ መደወያው ላይ አንድ ጊዜ ከገባን በኋላ ኮከብ 900 ላይ መሰላል አድርገን አንድ ጊዜ እንደውላለን። ይሄን በምንደውል ሰዓት እዚህ 3 ቁጥር ጋር ሁሉንም ለማቋረጥ የሚል አለ። እሱን አንድ ጊዜ እንመርጣለን ማለት ነው። ይሄን 3 ቁጥርን አንድ ጊዜ ከነካም በኋላ ምንም አይነት የተመዘገቡት አገልግሎት የለውትም ይለናል ማለት ነው። አሁን ሁሉም እስከዛሬ አቀንም ሳናቅም የተመዘገብነው ማንኛውም ሳይት ኦፍ ይሆናል ማለት ነው። በዚህ የብዙ ሰው ስልክ ተስተካክሏል ማለት ነው። የእርሶም ስልክ እንደሚስተካከል 100% እርግጠኛ ነኝ ማለት ነው። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ አዲስ መረጃ እስከምንገናኝ ቸር ሰንብቱ። ቻው ቻው።